ሙሉ በሙሉ በህዝብ ተሳትፎ የሚገነባው የሀላባ ኢንተርናሽናል ስታዲየም ግንባታን በተመለከተ የሀላባ ኢንተርናሽናል ስታዲየም ስራው ከተጀመረበት ጊዜ ጀምሮ በሀላባ ቁሊቶ ከተማ አስተዳደር ዓለም አቀፍ ስታዲየም ግንባታ በ2017 ዓ.ም የሀገሪቱን እግር ኳስ ሜዳ ችግር በመገንዘብ ጊዜውን በሚመጥን ሁኔታ ኢንተርናሽናል ስታዲየም ለመገንባት ታቅዶ ወደ ተግባር መግባቱ ይታወቃል። ስለሆነም መላው የዞኑ ህዝብ ከሊስትሮ እስከ ባለሀብት፣ ከአርሶ አደር እስከ ነጋዴ፣ ከመንግስት ሰራተኛ እስከ ዲያስፖራው በማስተባበር ሁሉም ህብረተሰብ ክፍሎች በተጨማሪ አርሶ አደሩም ካለው በሬ ላይ ከ105 በላይ ሰንጋ ለስታዲየም ድጋፍ በማድረግ መቻሉ ፕሮጀክቱን ልዩ ያደርገዋል። በዚህ መሰረት አጠቃላይ የሜዳው ዘመናዊ የሳር ንጣፍ ስራው ተጠናቆ ለፊፋ ምዘና ማለፍ የቻለ ሲሆን የመጀመሪያው ፌዝ አካል የሆነው የተመልካች መቀመጫ ትሪቡንና የመሮጫ ትራክ የማጠናቀቅ ስራ እየተሰራ ይገኛል። በፌዝ 2 የዋና ክብር ትሪቡን ከክለቦች መቀየሪያ ክፍሎች ጋር ጨምሮ የሚይዘው ትልቁ G+3 ህንፃ ግንባታ የባውዛ የመቀመጫ ወንበሮች፣ የስክሪንና የሳውንድ ሲስተም ስራዎች የሚሰሩለት ይሆናል።